ይመስላል semen of a man ይላል የወንድ የዘር ፈሳሽ የመሰለ ውሃ ይልካል ያበቅላቸዋል የሰው ልጆች ብለው ያምናሉ። ከዚህ አንፃር የሚታይ ነው። እሺ ኪነን አለ ለተነሱ ሐሳቦች ያ አሉ እሺ አብራሂም ያነሳቸው ሐሳቦች አሉ ይባል እኔንም እንዳታቋርጠኝ ፕሊዝ እንዳታቋርጡኝ ያነሳቸው ፖይንቶች አሉ የአህባሾች ምናምን ብሎም ቪዲዮ የከፈተው ነገር አለ ነገር ግን በመጀመሪያ በጣም የሚገርማችሁ ነገር ይህ ሶስት አምላኪ ወገናችን የአላህ ዛት ላይ የአላህ ሲፋ ላይ ጥያቄ ያነሳል። አንድ ሰው የአላህ ዛትና የአላህ ሲፋ ላይ ጥያቄ ሲያነሳ ምን ላይ ሆኖ ነው የት ሆኖ ነው የሚለው በራሱ ጥያቄ ውስጥ ይገባል። ዩሃድ ወንድ ልጅ ያመልካል ምን ያለው ብልት ያለው ማህፀን ውስጥ የእናቱን ማህፀን ውስጥ ቁጭ ብሎ ከእናቱ የምትመገበውን እየተመገበ እናቱ የምትጠጣውን እየጠጣ የወር አበባዋን እየጠጣ ሆድ ውስጥ ለ9 ወር የተረገዘ ብሎም አድጎ ንፍጡ እየተጠረገለት እየቀዘነ እየበላ እየጠጣ ያደገን ሲሶ በስነ ስርዓት ያወራ እንጂ ምንድነው አሁን ያው እኔ ማስረጃ ከርቼን ያወራሁት ቆይ አንዴ ክፈትና ይኸው ችግር የለውም ተሳደብ እኮ መገለጫ ነው። ቆይ አንዴ ተበሳጭተሃል። አንዴ አብዱል ቆይ ረጋ በል እንደ አላህ ከአርሹ እንዳስወረድኩት በደንብ ነው የማስወረድ። ቆይ አንዴ ና ተረጋጋ። ስድብ ማስረጃ ከፍተህ አውራ። እከፍታለሁ። አንተ ካወራህ በኋላ ነው አይደል ማስረጃ ከፍተው እከፍታለሁ። ከፍቼ ነው ያወራሁት። የአላህ እውቀት እዚህ አፈሰስከው። አትረበሽ። እኔ በደንብ ነው ማስለቀስ ከአምላክ ከእኔ ነብይህም አንተም አታመጥም። ቀጥል ግን በማስረጃ ሚዩት አድርግ ሳይሆን ማስረጃ ከፍተህ ማስረጃ ካልከፈትክ ሚዩት አድርገህ ታብታብ ታደርጋለህ፣ ትማራለህ። ሚዩት አስደርገው በሱ ሰዓት የፈለገውን ነገር ሲያወራለህ አንተ እኮ ለመቆየት የመጣከው ፌር ሁን አይደል? ፌር ትሆናለህ። ፌር ስትሆን ደግሞ በሱ ሰዓት አውርቶ አይደል ማስረጃ ከፈተው። እኔ ኪነን አንደኛ እንትን አዳምጠን ሆስቶኛ ቤቱን እንድመራው ፍቀድልኝ። አሁን የተነሳብህ ክሌም አንተ ለምታወራው ነገር አታወራ ብሎ የከለከለ ማንም የለም። ምክንያቱም አንተ የምታምንበትን ነገር ነው የምታወራው። ግዴታ እኛ የምንጠብቀውና እኛ የምንፈልገውን አንተ ታወራለን ብለን አንጠብቅም። ግን አሁን ከአንተ ልክ የሚጠበቀው ልክ ይዋድ ቀጥታ ለምሳሌ መጽሐፍ ከፍቶ ይኸው እሱ የከፈተው መጽሐፍ አለ። መጽሐፉን በእንግሊዘኛም ሊሆን ይችላል፣ የአማርኛም ሊሆን ይችላል። እዚህ መጽሐፋችሁ ላይ ስለ ፈጣሪ እንደዚህ ብሎ ተቀምጧል ብለህ ያንን ነገር ከፈለክ አብራራ። አሁን ለምታወራው ነገር ቢያንስ በቃ በማስረጃ አስደግፍ ነው። ካሜራን ነው በትልቁ አድርገና ችግር የለም። ምን አረገ መሰለህ መጀመሪያ አወራና መጨረሻ ላይ ቆም ሲል ነው ማስረጃ የከፈተው። የፈለገውን ካወራ በኋላ ቪዲዮም ከፍታለሁ፣ ቪዲዮ ከፍታለሁ፣ የመምህር ዘበነን ቪዲዮ ከፍታለሁ፣ የሌሎችን መምህራን ቪዲዮ ከፍታለሁ። ችግር የለውም አይደል? አካሄድ ለኔ አትነግረኝም። ለሱ እንዳልነገርከው አካሄድ ለኔ አትንገረኝ። ሚዩት አድርግና አዳምጡኝ። ስጨርስ ከፈለጋችሁ ማውራት ትችላላችሁ። አካሄዱን አልነገርከውም፣ ለኔም አትንገረኝ። አዶን ኬር አባውት ዳት ወዳጄ። ሳታለቅስ አውራ እንጂ ታለቅስ ነው እንዴ? ተረጋጋ እንጂ በማስረጃ አውራ መባልማ አለታለቅስ አይገባም። አሁን ተረጋግተህ በማስረጃ አውራ። አትረብሽ። ማስረጃ ክፈት ማለት ረብሻ አይደለም ወዳጄ። አታልቅስ። ሳትናደድ አውራ። አንተን ያለቀስከው ለአምላክህ ሲወራ ያለቀስከው አንተ ነህ። የምታፍርበት ከሆነ እዚህም ገብተህ ማውራት አለብህ። አሁንም እያለቀስክ ነው። እባክህ በማስረጃ ሚታርግ ያ ክርስቶስ ወንድ ልጅ ነው የሚያመልከው። የአላህ ሲፋ ላይ ነው የሚጠይቀው። ይሁድ የአላህ ሲፋና ዛት ላይ ሲጠይቅ የሚያመልከው ወንድ ልጅ ነው። ወንድ ልጅ ሲባል ደግሞ ብልት አለው። መጽሐፍ ቅዱስ ላይ እንደተገረዘም ይነገርለታል። ሙሉ ማስረጃውን ከፍቼ እያንዳንዱ ነገር እናያለን።
አዎ ኢየሱስ ክርስቶስ ወንድ ነው ያምናል ዩሃድ። እንደ ዩሃድ አይነት እዚች ጋር የአላህ ሲፋ ላይ እንደራሱ አይነት ሲጀመር ሲፋ ላይ ሲያወሩ ዲፔንድ የሚሆኑት አንደኛው አምላክ ላይ ነው፣ እሱም አብ ላይ ነው። መንፈስ ነው ምንድነው የሚጨበጥ የለውም የሚነካ የለውም ብለው የሚያወሩት አንደኛው አምላክ ላይ ነው። ክርስቲያኖች በመጀመሪያ ማስተላለፍላችሁ መልእክት ሶስቱንም አምላኮቻችሁን ሶስቱንም አካሎች ላይ ይህንን ሐሳብ ተግባራዊ ያደርጉት። እሺ ሶስቱንም አንድ ለይታችሁ ከዛ ፍትሃዊ ሁኑ። አምላኮቻችሁን ስትመዝኑ ራሱ ፍትሃዊ ሁኑ። ገባህ ይሁን? ፍትሃዊ ሁኑ። ስታወራ ስለ አብ ብቻ ሳይሆን ስለ ወልድም ማውራ። በማህፀን የተወለደውን ወንድ ልጅ ስለሆነው ብልት አምላኪ ብልት እንደምታመልክ ወንድ ልጅ እንደምታመልክ ስሜት ያለው ሚውት አድርገህ ሲሶ ግን ለምን መጽሐፍ እየከፈተ ያወራል? ቪዲዮ ይክፈት። ቆይ አንዴ ካሉ ቪዲዮ ይክፈት ወይ ማስረጃ ይክፈት እንጂ ይሄ ትክክል አይደለም። ሚውት አድርግ። ኪነን አሁን እኮ ማስረጃ ክፈት እኮ ነው እኮ አታውራ እኮ ያለ እኮ የለም እኮ እንዴ አንተ ለምን አትረዳም እንዴ? አይ ይሄ ባዶ ጭንቅላቱን እዚህ ያወራ ለሷ ያወራ በዛን ሰዓት አሁን እኮ አንተ እኮ አታውራ እኮ አይደለም የተባልከው እኮ ማስረጃ ክፈትና በማስረጃ መሰረት ይኸው መጽሐፎቻችሁ ላይ ማስረጃ እከፍታለሁ። ስለዚህ ማስረጃ እከፍታለሁ። ስከፍት ግን እሱ እንደከፈተው ካወራው በኋላ ነው። እሱ የከፈተው ካወራ በኋላ ነው አይደል? እሱ ከፈተ ያለው የለም ነበር። መጀመሪያ ራሱ ከፈተና ሳያለው አልነበረም በሰዓቱ። ሲሶ አንተ ቤት ታውቃለህ ነው። በቃ ኑጣ አሁን እኮ ኪነን አታውራ የለም እኮ ማስረጃ ክፈት ነው የተባልከው እኮ። ከዛ ውጭ አታውራ ያለ እኮ የለም እኮ። በቃ ማስረጃ መች እከፍታለሁ ካልከፈትኩ እኔን ትጠይቀኛለህ። ማስረጃ ሳትከፍት አታውራም። እኛ እዚህ እያለን አምላካችንን አናሰድብም። ማስረጃ ከፍተህ አውራ፣ ካላወራ ውረድ። ዩካን ከፈለክ ሚውት አደርጋለሁ። ማስረጃ ካለ ከፍተህ ማውራት አለብህ። ከፍተህ ካላወራ መውጣት ትችላለህ አለ። ሲሶ አስቁመው። ይሄ ጌታን እየተሳደበ አታስቀምጠው። ያለ ማስረጃ ማስረጃ ስከፍ ማውራት ይችላል። በቃ ያንተ የአምላክህ ባህሪ ስድብ ነው አይደል? በቃ ሚታር ስለዚህ እኔ ልመልስ አካሄድ ለሱ እንዳልነገራችሁት ለኔ የማትንገሩ መሀል ላይ ገብታችሁ ኢንተራክት አታድርጉ። ምንድነው እንደዚህ መጨነቅ? ስለ አምላካችሁ ነው እያወራን ያለ ነው። ተቀበሉት። የምትቀበለው ነገር ነው። አሁን አንተ ወንድ ልጅ ነው ብለህ አላምንም አትለኝም። ወንድ ነው ድብን ያለ አንጠለጠለ ወንድ ልጅ ከነቃጭሉ ነው የወለደችው። ስለዚህ አዳምጥ። ይሄው ሲሶ ዝም ብለህ ታዳምጣለህ። ከፍቶ ካላወራ ሚዩት አድርግና በቃ እኔ በማስረጃ እንዴት እንደሚወራ ላሳየህ። ሚዩት አድርግና በማስረጃ እንዴት እንደሚወራ ተመልከት። ሚዩት አድርግ። አባራስ እታች ሆነ እንዴት ሀብታብ እያደረክ ትቆያለህ ማለት ነው። ከይቅርታ ጋር ስድብ ከሆነ ለመሳደብ ከሆነ ቤት ከፍተህ የምትሳደበው እኮ ዝነፍ አይደል? እንደዚህ ማስረጃ ሳይኖራችሁ ዝም ብላችሁ ስለተበሳጫችሁና እውነቱ ሲነገራችሁ የምትሳደቡ ከሆነ ኦኬ፣ እንዲህ እታች ትወርድና በማስረጃ እንዴት እንደሚወራ እዚህ ያሳያለሁ ማለት። እኔ እያንዳንዱ ለተናገርኩት ነገር ወይዘር ቪዲዮ ወይም ደግሞ ጽሁፍ ማስረጃ አስቀምጣለሁ። አላህ ጾታ ወንድ ነው፣ ትክክል ወንድ ነው። አንተ በመለኮቱ ወንድ የሆነ ማለት መለኮቱ ራሱ ጾታ ያለው ፈጣሪ ነው የምታመልከው። at the end of the day በመለኮትነቱ ጾታ ያለውና የዘር ፈሳሹ ደግሞ መሬትን የሚያጥለቀልቅ አካል ነው። ይሄ በማስረጃ ነው። ሙስናድ አህመድ ከዚህ ዘር ፈሳሽ የተነሳ ምድር ትጥለቀለቃለች፣ እንደው በብዙ ነፋሳት አምጥቶ ምን ይላታል ነው የሚለው፣ ያደርቃታል አይደለም የሚለው መጨረሻ ላይ አንብቧ። ከዛ በኋላ ትበሰብሳለች ምድር ከዚህ ፈሳሽ የተነሳ። ከዛ በኋላ ምን ያደርጓታል? ነፋስ ይመጣል። ኦኬ he will blow into it ማለት ነው። በጣም ከመርጠቧ የተነሳ ከዚህ ፈሳሽ የተነሳ በነፋሳት ትደርቃለች መሬት ተብሎ የተጻፈልን የራስ መጽሐፍ ነው። ከየት ነው የሚፈሰው? ከአርሹ ስር ነው። አላህ ጾታው ወንድ እንደሆነ በቁርአን ተጽፏል። ሱራ 6:101 ላይ ምን ተብሎ ተጽፏል? ሰማያትና ምድር ያለበጤ ፈጣሪ ነው። ምን ተብሎ ተጠይቆ ልጅ አለው ተብሎ ሲነገር እንዴ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት እኮ አላገባውም። አሁን ሚስት የሚፈልገው ምንድነው? ጾታ ወንድ ነው አይደል? እንደው ልጅ ለመውለድ ብፈልግ ኖሮ ይላል ሚስቶችን
ከራሴ ይዤ ሚስት ይዤ ማለት ነው እወልዳለሁ ብሎ ተናግሯል። አላህ ራሱ ሱራ 21 17 ላይ በግልጽ ተናግሯል። ሱራ 21 17 ላይ እንዴት ብሎ ተናግሯል? ይኸው መጫወቻን ወይም ደግሞ ሚስትንና ልጅን ሚስት ይዤ ልጅ ለመውለድ ብፈልግ ብሻ ኖሮ ከእኛ ዘንድ በያዝነው ነበረ። ይኸው ሚስት ብፈልግ ብሻ እኔ ጋር እኮ አሉ ጸዴ ሴቶች። አሁን ኮሜንታሪያቸው ወይም ደግሞ ተፍሲሮቻቸው ብትመለከቱ ሆረል አይኖች አይናቸው የሚያማምሩ ቆንጆ ሴቶች እኮ እዚህ ጋር አሉ። እነሱን አግብቼ እወልድ ነበር አለ። ግን አልፈልግም መውለድ አሁን አልፈልግም ነው። አሁን የፍላጎት ጉዳይ እንጂ የመሳሪያ ጉዳይ አይደለም አላህ ያስቸገረው ማለት። ምክንያቱም ሚስትን ለመያዝ ብፈልግ እኔ ጋር አሉ ሚስቶች፣ እነሱን ሚስት አድርጌ ይዛለሁ ካለ ስለዚህ ሚስት አድርጎ መያዝ የሚችልበትን እንትን አለው ማለት ነው። ምንድን ነው የሚባለው? ተክለ ሰውነት አለው ማለት ነው አላህ። ስለዚህ እነሱን መያዝ እችላለሁ ብሎ ከተናገረ ጾታ ምንድን ነው? ኦፍኮርስ ወንድ ነው። አዘይንዶ ፈተይ ማለት ነው። አላህ እንደው ጾታ የለውም የሚል ከቁርአንህም ልታመጣ አትችልም። በተአምር ልታመጣ አትችልም። መሐመድም ወጣት ወንድ ሆኖ አይቶታል አለ። ወጣት ወንድ ኦኬ፣ ፍሪዝ ያለው ጺም የሌለው ግን ወንድ የሆነ አላህ አይቷል። ይሄ የእናንተ እምነት ነው ማለት ደን ወዳጃችን ምንድን ነው ኢሊትሬት መሆን አለብህ ሙስሊም ለመሆን አይደለ? መሐመድ ራሱ የተባለው እኔ ነብይ ሆኜ የተላኩት ለኢሊትሬትና ማንበብ መጻፍም ማንበብም መረዳትም ለማይችሉ ህዝቦች ነው። I testify that you are the apostle of the illiterates ለኢሊትሬት ላልተማሩ ለመሃይሞች እንደማለት ነው። ነብይ እንደሆንክ መሰክራለሁ ተብሎ ተነግሮለት ለመሐመድ ማለት እና ማንበብ ከቻላችሁ ሙስሊም ወንድም እህቴ ወይም ደግሞ አንተ ሙስሊሙ ወንድማችን ማለት ነው ማስረጃ አያቀረብ ኦኬ፣ በብስጭት ዝም ብሎ በንዴት እንዲህ እኮ ናችሁ ወንድ እኮ ነው የምታመልኩት ምናምን እያላችሁ በመበሳጨት እና በስድብ መልክ ሳይሆን ይኸው የተጻፈውን ቃል በቃል በማንበብ ማለት በማንበብ መሞገት ከቻላችሁ ሞግቱ። መጽሐፍት እስቲ ክፈቱ፣ መጽሐፍ ቅዱስ ክፈቱ፣ የአባቶች መጽሐፍት እስቲ ከፍታችሁ ተናገሩ። እንዲሁ ክርስቶስ እኮ ወንድ ነው ወዳጄ፣ ለእኛ ሲል ሰው በሆነበት በመጨረሻው ዘመን በመጣው አመጣጡ ከድንግል ማርያም በነሳው ስጋና ነፍስ ኦፍኮርስ አዎ ወንድ ተብሎ ተጠርቷል። ጌታችን ሰዎችን ለማዳን ሰው ሆኗልና ማለት ነው። በመለኮቱ ግን ጾታ አለው ወይስ ቢባል ለመለኮት ጾታ በተአምር የለውም ነው ትምህርታችን። ኦኬ፣ ለመለኮት በመለኮትነቱ ጾታ በተአምር የለውም። እንኳን ለመለኮት ይቅርና ለመላእክት እንኳን ለመላእክት ይቅርና ለነፍስ ኦኬ ጾታ የላትም። ጾታ የላትም ነፍስ ረቂቃን ስለሆኑ ማለት ነው። ነፍስም መላእክትም ረቂቃን ናቸው፣ መናፍስት ተብሎ ተገልጿል ማለት። ለመንፈስ ጾታ ወንድ ሴት ተብሎ አይነገርለትም፣ ቀኝ ግራ ላይ ተብሎ ራሱ አይገለጽለትም ማለት። ከዚህ አንጻር ነው የምንመለከተው ማለት የኛ ትምህርት ማለት ሰው በመሆኑ እኛ ክርስቶስን የምናፍርበት አይደለም፣ ምንኮራበት የዳንበት ታላቅ ምስጢራችን እሱ ሳይጸየፈን የእኛን ስጋ የራሱ አድርጎ በመያዙ ልናፍርበት ሳይሆን ምንኮራበት ምንመሰክርበት ኦኬ ምንመሰክርበት እውነት ነው። ምንም የሚያሸማቅቀን ጉዳይ አይደለም ሰው በመሆኑ ማለት። በአንጻሩ ግን በመለኮቱ የሰውን አካላት ያላለቁ የአካል ክፍላቶች የያዘው አላህ ግን ኑና መስክሩ ስትባሉ እሱን አንድ አልነካው። አንድ እንዴ አላህ እጅ፣ እግር፣ አፍንጫ፣ አይን፣ ጭንቅላት እነዚህ አሉት። ጭንቅላት ግን የለውም፣ አንገት የለውም ምናምን የሚለውን ሳይነካ አላህ ወንድ ነው የተባለው ምንም ሳይነካ አይ አንተ ጋር እኮ ክርስቶስ እኮ ወንድ ነው ምናምን ልክ ከክርስቶስ ሰውነት ጋር ነው እያነጻጸርክ ያለው ማለት ነው። ያንን ጀስት አድሚት አድርገሃል ማለት ነው አይደል? ያንን አድሚት አድርገሃል ማለት ነው። የአላህ ወንድነት አረጋግጠሃል። እንግዲህ መለኮታዊ አካል ብላችሁ ጀስት ዩ ሶ ኮልድ ማለት ነው እናንተ ስለምትሉ ማለት ያ በመለኮቱ ጾታ ያለው ያ በመለኮቱ የአካል ክፍላቶች
አሉት ብለህ የምታመልከው አምላክ ማለት ነው ጾታ እንዳለው ተስማምታል ማለት ነው። ምንም እዚህ ጋር ዲና እያረከው እውነት ስለሌለ ማለት ብቻ እናንተ ጋርም እንኳን አለ ዩቱብ ፋላሲ ስለሆነ የሰራው ማለት ከዚህ አንፃር የሚታይ ነው። ሁሉንም አካላቶች ማሳየት ከተፈለገ አላህ ለመሐመድም የተገለጠለት ጣቶቹንም በጣቶቹም የመሐመድ ደረትን የነካካበትን ማሳየት ከተፈለገ ይቻላል። የአላህ ጣት በጣም እንደሚቀዘቅዝ መሐመድ ተናግሯል አይደል? በጣቱ ደረቱን ነክቶት በጣም ቀዘቀዘኝ ሰውነቴ ብሎ መሐመድ ተናግሯል አይደል? እሺ let me bring the evidence። እሺ እንትን ላሳይና ወንድሞች ትቀጥላላችሁ። ናታን አንዴ ቀጥሉና ላውጣ አንዴ። እሺ አንዴ አተለቀኝና አንድ ነገር ላሳይ። ብዙ አላወራም። ክርስቶስ ላይ የተናገረው ነገር አለና ወንድ ልጅ ነው ምናምን ሲል ነበረ። እኛም እናምናለን ክርስቶስ በስጋው ወንድ ልጅ ነው ብለን እናምናለን። ነገር ግን መለኮት ጾታ አለው ብለን አናምንም። ሰሞኑም እያዘዋወሩ ነበር። እንደዛውም ደግሞ አሁንም ሲናገር ነበርና እኛ አምላክ በባህሪው ጾታ የለውም ብለን ነው የምናምነው። ኦን ዘ ሜኪንግ ኦፍ ማን ቻፕተር 22 ፓራግራፍ 4 ላይ ግሪጎሪ ኦፍ ኒሳ ጎርጎሪዮስ ማለት ነው ምን ብሎ ያስቀምጣል? ፎር ዘ ዲስቲንክሽን ኦፍ ሜል ኤንድ ፊሜል ዳዝንት ኤግዚስት ኢን ዘ ዲቫይን ኤንድ ብሌስድ ኔቸር ይላል። መለኮት ውስጥ የጾታ ክፍፍል የለም፣ ወንድ ሴት ተብሎ አይነገርለትም ብሎ ያስቀምጣል። ሶ መለኮት በባህሪው ወይ አምላክ በባህሪው ጾታ የለውም፣ ወንድ ሴት ተብሎ አይነገርለትም ነው። ነገር ግን ክርስቶስ በስጋ ሲመጣ አስቀድሞ ነቢዩ ኢሳያስ እንደተናገረው ክርስቶስ በስጋ ወይም ደግሞ አምላክ በስጋ ሲወለድ ወንድ ልጅ ተብሏል። ለምን? ስጋ ጾታ ስላለው። አምላክ ጾታ የለውም፣ ግን አምላክ በስጋ ሲገለጥ ጾታ ስላለው ወንድ ልጅ ተብሎ ተጠራ ነው። ኢሳያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባ፣ የሰላም አለቃ ተብሎ ይጠራል። ሰው ምንድነው? ሕፃን ስለተወለደ ምን በስጋ ወንድ ልጅ ተብሎ ተጠራ ነው። የሉቃስ ወንጌል ምዕራፍ 1 ላይ ያለው። ነገር ግን ወደ አላህ ስንመጣ አላህ አምላክ ብቻ ነው። አላህ አምላክ ብቻ ነው፣ ሰው አይደለም፣ በስጋ አልተገለጠም። ጀስት ዲቫይን ብቻ ነው፣ ወይ ደግሞ ዲቫይን ኔቸር ያለውን ሰው ብቻ ነው፣ አምላክ ብቻ ነው ማለት ነው። እና ምንድነው ስለ አላህ ቁርአን ሲናገር ምን ይላል? ሱራ 6:101 ላይ ይሄው ማስረጃ። እርሱ አለ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ ይላል። ለአይመን ሚስት ሳኖረው እንዴት ልጅ ይኖረዋል? አይመን ወንድ ነው፣ ሚስት ነው የምንኖረው። ልክ እንደዛው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ ሚስት ካሌለች ልጅ እንደማይኖረው ይናገራል። ሶ አላህ ወንድ ነው፣ ግዴታ ልጅ ለመውለድ ግንኙነት ማድረግ አለበት። ከምን ጋር? ከሚስት ጋር ብሎ ቁርአኑ ነው የሚያስቀምጠው። ስለሆነ በመለኮትነቱ አላህ ጾታ አለው ነው፣ ጾታው ደግሞ ወንድ ነው። ይሄ ብቻ አይደለም። ሱራ 21 አያ 17 ላይ ቅድም ሲያሳይ ነበረ ዮሐድም መጫወቻንና ሚስትንና ልጅን ልንይዝ በሻን ኖሮ ከኛ ዘንድ በያዝ ነው ነበር ብሎ ያስቀምጣል። ምን መጫወቻን? እሺ ሚስትና ልጅን፣ አሁንም ሚስት ይላል። ሰው ምንድነው?
አላህ ወንድ ነው ነው ባጭሩ ሚስት ስለሚል ወንድ ነው ሚስት የሚፈልገው እንጂ ሴት ሚስት አትፈልግም። ከፈለገ ደግሞ ምን ይባላል? ይሄ ግብረ ሰዶማዊ ይባላል ማለት ነው አክቱ። ሰው ምንድነው እዚህ ጋር ምንድነው? አላህ ወንድ ነው ነው ባጭሩ። በስጋም ሳይገለጥ ወንድ ብቻ ነው በስጋ ሳይገለጥ። ስለ ክርስቶስ እናወራ ግን ክርስቶስ ወንድ ነው ስንል ስለ ስጋው እየተናገርን ወይ ደግሞ አምላክ በስጋ ስለተገለጠ ክርስቶስ ወንድ ነው ብለን እንናገራለን ነው። ይሄ ብቻ አይደለም። ሱራ 68 ላይ የሚናገረው ቃል አለ። ቅድም እንግዲህ እንትን ያለው ምናም ብሎ ሲናገር ነበርና ቅድም የዋድ እግዚአብሔር ይስጥልን አስረግጦ ሲነግረን ነበር። ምን አላህ ዲቫይን ሲምፕሊሲቲን እንደሚቃወም ወይ ደግሞ ዲቫይን ሲምፕሊሲቲ የለበትም። አላህ የኮምፖዚት የሆነ አካል ነው ነው ባጭሩ። ባት የሚገለጥበት ከሃዲዎችን ወደ መስገድ የሚጠሩበት የማይችሉበትን ቀን አስታውስ እያለ ይናገራል። አላህ ባት አለው፣ ምን እግር አለው አላህ። ይህም ብቻም ሳይሆን ሱራ 2:115 ላይ አላህ ፊት አለው እያለ ያስቀምጣል። ሱራ 5 አያ 64 ሱራ 38 አያ 75 ላይ አላህ እጅ አለው። ሱራ 39 አያ 67 ላይ ቀኝ እጅ አለው እያለ ያስቀምጣል። ሱራ 20 አያ 39 ላይ እጅ አለው አይን አለው እያለ ያስቀምጣል። ሰው ምንድነው? አላህ ውቅር የሆነ አካል ነው ነው ወይ ደግሞ ኮምፖዚት የሆነ ኮምፓውንድ የሆነ አካል ነው። ሰው ምንድነው? አምላክ አይደለም ጣዖት ነው ነው ባጭሩ። ሰው እጅ እግር ምናምን ሰዎች ያለውን ነገር በሙሉ አላህ ካለው አላህ ብልት አለው ወይስ የለውም የሚለው ደግሞ ቁርአንም ሐዲስ ላይም ካልተጻፈ ሊኖረውም ላይኖረውም ይችላል ነው ባጭሩ። ስለሆነ እዚህ መጣ ኢየሱስ እንዲህ ተገረዘ ይላል መጽሐፍ ቅዱስ ላይ አንድም ቦታ ተገረዘ የሚል የለም። ባይገርማችሁ ሊገርዙት ወሰዱ ይላል እንጂ ተገረዘ አይልም። እሱ ደግሞ ሌላ ፍቻ አለ እና ተገረዘ አይልም መጽሐፍ ቅዱስ ላይ። ሰው ባጭሩ ምንድነው? ክርስቶስ በስጋ ስለተገለጠ ወንድ ተባለ። ኢሳያስ ምዕራፍ 9 ቁጥር 6፣ ሉቃስ ወንጌል ምዕራፍ 1 ከቁጥር 30 ጀምሮ ስታነቡ በስጋ ስለተገለጠ ስጋ ደግሞ ሁለት ጀንደር ብቻ ስላለ በስጋ ውስጥ እርሱም ወንድና ሴት ነውና በወንድ ጾታ ተገለጠማ ክርስቶስ። ነገር ግን ግሪጎሪ ኦፍ ኒሳ እንዳስቀመጠው ኦን ዘ ሜኪንግ ኦፍ ማን በተባለው መጽሐፉ ላይ መለኮት በባህሪው ጾታ የለውም ነው ባጭሩ። ግን አላህ ጾታ አለው። ጾታው ወንድ ነው። እጅ፣ እግር፣ አይን፣ ጆሮ አለው። ኮምፖዚት የሆነ ኮምፓውንድ የሆነ አካል ነው ባጭሩ። እና ይሄን እያወቃችሁ ልጁ ምን ጀመረ? ስድብ ጀመረ። ለምን? በስርዓቱ ከተወያየ ምን እንደሚደርስበት ስለሚያውቅ ማለት ነው። ተሳድቦ እንድናስወርደው አደረገ። በስርዓቱ የሚያወራ ቢሆን ኖሮ የማይሳደብ ቢሆን ኖሮ ከ5 ደቂቃ በላይ ይሰጠው ነበርና ስለተሳደበ አስወጥተነዋል እንጂ እንዲህ በማስረጃ ቢያወራ ኖሮ ከፍቶ አናስወጣውም ነበር ነው ባጭሩ። ለማንኛውም ዮሐድ ከተመለስ ቀጥል። ቃለ ሕይወት ያሰማልን ናታን። ያ ቀደም ያልኳችሁን ላሳይና አንድ ሐሳብ ብቻ ጨምሬ ትቀጥላላችሁ ወንድሞች። ሐዲሱ ያለው በጣም ብዙ ቦታ ነው። ጃሚዕ አልቲርሚዚ 32-35 ላይ ሐሰን ነው ግሬዱ እና ምን ብሎ ተናገረ? መሐመድ ውዱ ምናምን አድርጎ ከጨረሰ በኋላ አይደናት መሐመድ ብሎ ጠራው አላህ ይላል። ማይ ሎርድ ሂር አይ አም ማይ ሎርድ ብሎ መለሰ። ሂ ሴድ ዋት ኢዝ ኢት ዛት ዘ ሞስት ኤግዛልትድ ግሩፕ ቢዚ ዘምሰልቭስ ዊዝ ብሎ ጠየቀው። አይ ሴድ አይ ዱ ናት ኖው ሎርድ ጌታዬ አላቅም አልኩት ይላል። ኤንድ ሂ ሴድ ኢትስ 3 ታይምስ 3 ጊዜ ጠየቀኝ ይላል። እኔ አላህ ራሱ ለምን 3 ጊዜ ሶስትን በጣም እንደሚወድ አይዶን ነው ከክርስቲያኖች ጋር ፍቅር ሳይይዙ አይቀርም ማለት ነው። እና ሁሉም ነገሮቻቸውን 3 ጊዜ እንዲያረጉ ያዛቸዋል። ኤኒዌይስ እሱ ራሱ 3 ጊዜ ጠየቀው ለመሐመድ ይላል። he said so I saw his place his palm between my shoulders አለ። እንትኑን ፓልሙ ይሄ መዳፍ አለው አለ። መዳፉ በሁለት ሾልደር ይሄ ትከሻ አለ አይደል? በሁለቱ ትከሾች መካከል አስቀመጠው። ምን
እጁ። እሺ and I sensed the coolness of his fingertips የአላህ ጣቱ መዳፉ በመሐመድ ትከሻ መካከል ራሱ መግባት የሚችል እና የጣቶቹ ቅዝቃዜ ራሱ ፊል አረገው ነበር ይላል። አዮ በጀርባ ሲነካው ከዛ between my breasts ሲል በጡቶቹ መካከል በዚህ ምን ለወንድ እንደዛ ነው የሚባል በዚህ በእንትኖቹ እንደዛ በዛ በትከሻ በሁለቱ ደረቶቹ መካከል የአላህ ጣቶች ቅዝቃዜ ይሰማኝ ነበረ ብሎ መሐመድ ሲናገር እንመለከተዋለን። እዚህ ትክክለኛ መዳፍ ያለው ጣት ያለው ኦኬ ፕላስ ደግሞ ምን ይሆነ ነው ወንድነቱን ደግሞ ሚስት እፈልጋለሁ ብሎ ይናገራል። አክቹአሊ አሁን ይሄንን ስትሏቸው ምን ለማለት ይሞክራሉ? አይ የሆነ በሰው ልማድ እኮ ሰው ሚስት አግብቶ ነው የሚወልደው ሰው ከዛ አንፃር ሚስት ሳይኖረኝ ሳላገባ እንዴት ነው የምወልደው ለማለት ፈልጎ ነው የሚሉ ሰዎች አሉ። እንዴ አሁን ለመውለድ ከሆነ ሴት ነች አይደል የምትወልደው? ሴት ነች የምትወልደው አይደል? ለምን ባል ሳይኖረኝ አይልም አይላ ጾታ ከሌለው ወለደ ልጅ አለው ተብሎ ከሆነ እንዴ ባል ሳይኖረኝ ለምን አይልም? ወንድ ካልሆነ ወይም ጾታ ከሌለው ኧረ እኔ ባል ሳይኖረኝ ከየት ነው የምወልደው ለምን አይልም? ለምን ደው ሚስት ሳይኖረኝ እንዴት ልጅ ይኖረኛል ወይም ደግሞ እንዴት ልወልድ እችላለሁ እንዴት ይላል? ሴት ነች የምትወልደው ለመውለድ ከሆነ በሰውኛ አነጋገር እየተናገረ ቢሆን ኖሮ እሱ የምርም ወንድ ባይሆን ኖሮ ማለት ለመውለድ ባል ስለሚያስፈልጋቸው ማለት ነው። እሱ ግን ወንድ ስለሆነ ጾታው ማለት ነው እንዴ ሚስት ሳትኖረኝ እንዴት ነው የምወልደው ነው የሚለው ራሱ የትም ቦታ ማለት እንደው ሚስት ለመውለድ ራሱ ብፈልግ ሚስት አግብቼ ነው የሚለው ሑረላይኖችን ማለት እና እንደዛ እያለ ነው የሚናገረው። ስለ ፈጣሪያችን ጾታ ግን ቀደም የተናገረው አለ የናታን ግሪጎሪ ኦፍ ኒሳ ኦን ዘ ሜኪንግ ኦፍ ማን ወይም ደግሞ በእንተ ሰው ተፈጥሮ ማለት ነው። ቅዱስ ጎርጎሪዮስ እንዚናዙም ባይዘወይ ኦሬሽን 31 ወይም ደግሞ ቴዎሎጂካል ኦሬሽን 31 ሰባተኛው ሴክሽን ላይ ምን ብሎ ይናገራል? እንዴ እግዚአብሔር በማስኩላይን ጀንደር እሱ እያልን ስንጠራ ይላል። እዚህ ጋር የሚታያችሁ ከሆነ it would also be necessary to think that all the names of his lower words and of our kinder should be transferred to the Godhead. ያው የኛ የቃላት ማነስና ለመግለጽ በጣም ከመቸገር የተነሳ ነው አይደለ ለእግዚአብሔር የሆነ ቃላት የለንማ ሌላ ምንጠቀምበት ማለት ነው። ስለዚህ የቃላቶቻችን ማነስና ማጠር ለእንደነዚህ አይነት ነገሮች እንድንጠቀም አድርጎናል ይልና or maybe you would consider our God to be a male አሁን እንደው እግዚአብሔር ራሱ ወንድ ነው ብለህ ታስባለህ? according to the same arguments በእንደዚህ አርጊመንት የምትሄድ ከሆነ በቃላቶች ማለት ነው ዲፔንድ የምትሆን ከሆነ እግዚአብሔር እሱ እየተባለ ሲጠራ ጀንደሩ ማለት ወንድ ነው ብለህ ትጠራለህ? and spirit neuter ወይም ደግሞ መንፈስ ቅዱስ ደግሞ ኒውተር ወይም ደግሞ ምንድነው የሚባለው ኒውትራል የሆነ አድርገህ ነው ወይ የምታስበው ማለት እንደዛ ነው በቃላቶች አጠቃቀም ማለት ነው። because it has nothing to do with generation okay nothing to do with generation ማለት አባት ወልድ ልጅ ሲባል ከጾታ አንፃር የሚገናኝ ነገር በፍጹም አይደለም ይላል። but if you would be silly enough to say አሁን በጣም እንደዚህ እንደው እግዚአብሔር እሱ ስለተባለ ወንድ ሴት እያልክ ፊሜናይን ጾታ አለው እንደዚህ ዲቲ ደግሞ ፊሜናይን ነው እያልክ የምትጠቅስ ከሆነ በጣም ሲሊ ኢናፍ ነህ። ኦኬ በጣም ሲሊ በጣም የወረድክ ሰው ነህ ማለት አስተሳሰብ የወረደ አስተሳሰብ ነው ለመለኮት እንደዚህ ብለህ የምታስብና የምትናገር ከሆነ ወይዘር አለበለዚያ ደግሞ with the old myths and fables
that God begat the son by a marriage with his own will አለበለዚያ ደግሞ እንደቀደሙት ተረቶችና አባባሎች እንደ ጣዖት አምላኪዎቹ ማለት ነው እግዚአብሔር በጋብቻ ምናምን እንደዚህ ወለደ ወደሚል የወረደ አስተሳሰብ ትወርዳለህ ይላል። ሶ ሄርማፍሮዲት ጋድስ ይላቸዋል። በመጋባት ልጅ ወለዱ ምናምን የሚባሉ ማለት ልክ አላህ እንደዛ ነው የሚያስቡ። ልጅ ተወለደ ሲባል ይሄ በመጋባት በጋብቻ ምናምን ብሎ ስለሚያስብ ማለት ሶ እንደዛ አድርገህ ጭንቅላታ አሳንሰ ሲሊ የሆነ አስተሳሰብ ከሌለህ በስተቀር ለፈጣሪ እንደዚህ ጾታ መስጠት አይገባም ብሎ ቅዱስ ጎርጎርዮስ ዘእንዚናዙም ይናገራል። ኦኬ የቀደሙ ተረቶች ሐሳብ እንጂ በቤተ ክርስቲያናችን እንደው ለእግዚአብሔር እንኳን ጾታ የአካል ክፍላቶች ራሱ የሉትም እያለ የአካል ክፍላቶች የሆነ አካል በአካላት ተከፋፍለው እንደው እጁ ይሄ ነው እግሩ ይሄ ነው ተብሎ ለእግዚአብሔር አይነገርለትም። ግን ምሳሌዎች እንደሆኑ እዛው 22ኛው ሴክሽን ላይ ሲደርስ ኦኬ 22ኛው ሴክሽን ላይ ሲደርስ ለእግዚአብሔር የተሰጡት አካላት ራሱ ማለት በሰውኛ እጅ እግር አፍን እነዚህ ተብለው የተሰጡት ለእግዚአብሔር ትርጓሜያቸው ታዲያ ምንድነው ብሎ ሲናገር ቀጥታ ያስቀምጣቸዋል። እግዚአብሔር እግሩ ሲባል እጁ ሲባል ኦኬ ቸርነቱን ሰጭነቱን ለማጠየቅ ተረማመደ ተመላለሰ ተብሎ ሲናገር እግዚአብሔር የሆነ አክቲቪቲ እኛ ላይ መፈጸሙን ወይም ደግሞ በእኛ ላይ እየሰራ መሆኑን ለማጠየቅ ተብሎ ይተረጎማል እንጂ ቀጥታ ለእግዚአብሔር አካላት ወይም ደግሞ እግዚአብሔር አካል ክፍል ቦዲ አሉት ብለህ መናገር ትልቅ ነውር እንደሆነ ቅዱስ ጎርጎርዮስ እንዚናዙ እዛው ኦሬሽኑ ላይ በሚገባ ይናገራል። የቤተ ክርስቲያናችን ትምህርት ይሄ ነው። የክርስትና ትምህርት ይሄንን ይሄንን መቀበል ካቃታችሁ ሙስሊም ወንድም እህቶቻችን እንደ ፈጣሪያችሁ በአካል ክፍላቶች ከፋፍላችሁ ምናምን ለመረዳት ከፈለጋችሁ ግን የማይሆን ነገር ነው። አንድ ምልክቱ በመይትና በሕያው መካከል ያለው ምልክቱ አልተሐሩክ መንቀሳቀስ የሚባለው ነገር ነው አለ። ኢዘን ኩሉ ሐይ ሙተሐሪክ ላ መሐላ ሁሉም ሐይ የሆነ ነገር ህይወት ያለው ነገር ደግሞ ምንም ሸክ የለውም የሚንቀሳቀስ ነው አለ። ወኩሉ መይትን ገይሩ ሙተሐሪክ ላ መሐላ ህይወት የሌለው ደግሞ በአጠቃላይ ምንም መሐላ ሸክ የለም የሚገለጽ ነው ብሎ ይህንን ነው እንግዲህ ሸይኹል ኢስላም የሚሉት። የሚቀመጥም ጌታ የሚወርድን እኛ ሌላ ብዙ በርካታ ኪታቦችን መጥቀስ እንችላለን። ዋህብያዎች አላሁ ተዓላን ሁለት እጅ ያለው ቀኝ እጅ ያለው ፊት ያለው ራስ የሌለው ደረት ያለው ሶድር ያሰብታሉ። ያ ጀማዓ ለአላሁ ተዓላ ደረት አለው እግር አለ ከመቀን የሚገለጥ ጀሃነም የሚያስገባው የማን ወረሳኢሉ ፈዲለቱ ሸይኽ ሙሐመድ ብኑ ሷሊህ አልዑሰይሚን የዑሰይሚን መጅሙዓቱ ፈታዋ ለምሳሌ እነሱ ታላቅ ሸይኹል ኢስላም ብለው የሚሰይሙት አላሁ ሱብሓነሁ ወተዓላ በአንድ ቃል በስድስት አይነት ሲፋ ያም የመክሉቅ ባህሪ በሚገለጽበት ነው የሚገልጹት። ኢብኑ ተይሚያ ምን እንደሚል አሳያቸዋለሁ። እንግዲህ ኢብኑ ተይሚያ ሸይኹል ኢስላም ብለው የሚሰይሙት ላምብላችሁ ኪታቡ ላይ የኪታቡ ስም ድርዑ ተዓሩድ አልዐቅሊ ወነክል ይላል። አልሙጀለድ الثاني ሁለተኛው ሙጀለድ ላይ ገጽ 51 ላይ ምን ይላል? قال لأن الحي القيوم يفعل ما يشاء አለ። ሐይ የሆነው ቅዩም የሆነው ጌታ የፈለገውን ይሰራል። ويتحرك إذا شاء ويهبط إذا شاء ويرتفع إذا شاء ይንቀሳቀሳል አለ። ከዛም ደግሞ ይወርዳልም አለ ይወጣልም አለ ከፈለገ። ከዛም ወየቅቢድ ወየብሱጥ ጭብጥም ይላል ዝርግትም ይላል አለ። ከፈለገ መጨብጥ እንዲህ ዲቆርተምተም ማለት ይችላል ዝርግት ማለት ይችላል አለ። ወየቁሙ ወየጅሊሱ ኢዛ ሻእ ከፈለገ ይቆማል ከፈለገ ይቀመጣል አለ። እንግዲህ ወሃቢያዎች ዘንድ ትልቅ ሼክ ለዲኑ ብሎ ታስቡና በእስቲ ታሪኩን ቆም ብለን ታሪኩን ማየት እንችላለን። ኢብኑ ተይሚያ የእስልምና ሼክ እንዳለ የለ። ከዛም አለ አሁን ይሄንን ብትሰሙት በቃ ፌንት ነው የምትሰሩት። ኢብኑ ተይሚያ ነው እንግዲህ ሼኹል ኢስላም ብለው ነው ታላቅ በቃ ሼክ ብለው ነው የሚያከብሩት። ኢብኑ ተይሚያ ማለት ነው ታላቅ ሊቅ ነው በውሃብዮች ዘንድ ማለት እና እሱ አላህ ሲፈልግ ይቀመጣል፣ ሲፈልግ ይቆማል፣ ሲፈልግ ጭብጥ ይላል፣ ሲፈልግ ይዘረጋል ብሎ ያምናል። ኦኬ እነዚህን እናምናለን እናጸድቃለን ብሎ ነው የሚያምነው ሼኹል ኢስላም ኢብኑ ተይሚያ ማለት አካላቶች አሉት መቀመጥ፣ መነሳት፣ መጨበጥ፣ መዘርጋት የሚችል አካል ነው የወሃቢዮች። ይሄንን ስትጠየቅ አይ ክርስቶስም እኮ ወንድ ተባለ፣ ክርስቶስም እኮ ስጋ ለበሰ እንዴ! ማይ ጉድነስ
ግን ፈጣሪህን በዚህ ማለት ዩቱ ፋላሲ እናንተ ጋርም እኮ እንደዚህ ያለ በማለት ነው የምትሮጠው ማለት የምታተርፈው ታፍርበታለህ። እነዚህ ድርጊቶች እነዚህ ነገሮቹ ታፍርበታለህ። ካፈርክበት መውጣት ነው። በመለኮቱ እንደዚህ ይሆናል ብለህ ለማመን የሚከብድ ከሆነ ኦፍኮርስ ይሄ ለማመን በጣም ባይዘው ዘግናኝ ነገር ነው። እንደው መለኮታዊ የሆነ አካል ይጨበጣል፣ ይዘረጋል፣ ይቀመጣል፣ ይነሳል፣ ይወጣል፣ ይወርዳል፣ ይሮጣል፣ ይስቃል እያልክ ለመለኮት ስትናገር ማለት ይሄ ይስቃል፣ ይሮጣል። በጣም በጣም ሼም ነው እውነት ለመናገር እና ከዚህ አንጻር ነው ሲሶ እግዚአብሔር ያክብርልን። እናመሰግናለን። አንድ ጥያቄ ልጠይቅህ፣ ቅርታ። እሺ ማለት አሁን ያልገባኝ ነገር አለ። እነሱም እዚህ ጋር መጥተው በጣም የሚያወሩት ነገር እኛ ኖሮት እየተከላከልን ነው እንዴ የለውም እያልን ነው እንዴ? ማለት ኖሮት የለውም ማለት እኮ ያስቀጣል። ለምሳሌ ልክ አሁን አይደለ ተቋረጠ ወይስ እኔ ጋር ነው? የእሱ ነው ወንድማችን እያወራ ነው አይሰማም። ጋይስ አለው እኔ በዚህ አጋጣሚ ከታች አንዳንድ ኮሜንቶችን እያነበብኩ ስለሆነ እስቲ ለምሳሌ ሙስሊሞች ሌላ ምንም የክርስትናን አምላክ ሳታነሱ እስቲ እስልምና ላይ ብቻ መሞገት የምትችሉ ሰዎች ካላችሁ አንድ ቁጥር ላኩልኝና እስቲ እስልምና በራሱ የቆመ ነው ብላችሁ ስለምታምኑ ማለት ነው ምንም የክርስትናን ለምሳሌ ሳታነሱ እስቲ የራሳችን ነው እኛ የምናመልከው አምላክ ይሄ ነው ይዋዳ አንተ የተናገርከው ነገር ውሸት ነው በቃ ጀስት እስቲ ሌላም ጊዜ ሐሳብ ልስጣችሁ የራሳችሁን ብቻ እስቲ የራሳችን እኛ የምናመልከው የኛ አምላክ ይሄ ነው ብላችሁ ዲፌንድ የሚያደርግ ሙስሊም ካለ ይሄው በቃ የተናገርከው ነገር ውሸት ነው በመረጃና በማስረጃ አይደለም ውሸት ነው የተናገርከው ብላችሁ ከንትን ላይቭን ከመዝጋታችን በፊት ክሌም የምታደርጉ ሰዎች ካላችሁ እስቲ የኛ አምላክ አንተ የተናገርከውን አምላክ እኛ እናውቀውም ይሄን አምላክ እኛ እናውቀውም ይሄንን አላህ እኛ እናውቀውም የምትሉ ካላችሁ ማለት ነው ምክንያቱም ክርስትናም ራሱን ችሎ ነው የሚቆመው እስልምናም ራሱን ችሎ ነው የሚቆመው ብዬ ነው ማለት እስቲ ክርስትና እስልምና ራሱን ብቻ አንተ እሺ ከታች ክርስቲያን ነው መሰለኝ አሁን እኔ ለሙስሊሞች ነው እንዴ አንተን እኮ አይደለም እኮ ውይይት እኮ አይደለም እኮ ለውይይት አይደለም የመጣው ጥያቄ ለመጠየቅ ገባ አሁን እኮ ውይይት ነውና ቀጠሮ ማስታወቂያ ሰርታችሁ እኮ በደቂቃ ለማውራት እኮ አይደለም የመጣው እኮ ነገር ኤኒዌይስ ሙስሊሞች እስቲ ካላችሁ አንድ ቁጥር ላኩልኝና ራሱ እስልምናን ብቻ እስቲ የሚሞግት ሙስሊም ካለ ስማ ሲሶ እስከዚያ እስኪገቡ ምናልባት አይ ቲንክ የወንድማችን ጥያቄ ሐሳቡን ያገኙት መሰለኝና እንደው እኛ እግዚአብሔር እንደዚህ አካል ክፍላቶች እያሉት የሉትም ማለት ኦፍ ኮርስ አሁን አለ ቢኖረው ወይም ደግሞ እንደዛ ቢሆን እምነታችን ለነሱ ብለን እኮ የለው ምናምን ልንል አንችልም ለነሱ ብለን እኮ አይደለም እናምነው ወይም ደግሞ ለነሱ ብለን አይደለም ያመንነው ብለን እነሱን ለማብሸቅ ወይ ምናምን አይደለም የለውም ምንለው ምክንያቱም እምነታችን ነው እምነታችንን ለነርሱ ብለን አናስተካክልም ለነሱ ብለን አናሻሽልም ለነርሱ ብለን ደግሞ ምን ቀይረው መገለጥ ወይም ደግሞ እውነት አይኖርም ማለት አሁን እነሱ ግን እያደረጉ ያሉት ምንድነው እንግዲህ የሚያምኑት እምነት አለ ከታች ኮሜንት ለሚጽፉት እኮ እኛ ደጋግመን ነገርናችሁ እኮ እኔ ክርስቲያን እንደመሆናችን መጣን መለኮት አምላክ ጾታ አለው ብለን ክርስቲያን አያምንም ማለት አይ እናንተ ደግሞ የራሳችሁ በራሳችሁ መጻፍ ብቻ የራሳችሁ ሞግቱ ነው እኔም ቅድም ያልኩ እኮ መጀመሪያ የተነሳው እስኪ ከዚህ ቀደም ተነስቶ ነበር አንዳንዶቹ ለምሳሌ ኡሱ የተናገረው ማይቀበሉ ሰዎች አሉ
የውሱ ደግሞ ትክክል ነው ብሎ የሚያምኑ ሰዎች አሉ። ሁለቱ ግን እስቲ በራሳቸው አምላክ ላይ መረጃና ማስረጃ እየጠቀሱ ትክክለኛው አላህ ይሄ ነው ብሎ ሲያወሩ እዚህ ቲክቶክ ላይ አላየሁም። ለምንድን ነው ይሄን ነገር እናንተ በቃ ይሄን ነገር ማታፍሩበት ከሆነ ለምን ክርስቲያን ወንድሞቻችን ልክ እንደሚያወሩት እናንተ ለምን አታወሩም ነው የኔ ፖይንት። ክርስቲያኖች ያወሩ የለ ለምሳሌ ያወራሉ እኮ እኛ ምናምን እንደዚህ ነው እከሌ እንዲህ ብሎ ሲያምን ተሳስቷል ተብሎ እከሌ ተጠርቶ ያወራሉ። ለምን እንደዛ አታወሩን ነው? እሺ እኔ ይቀጥል። ሰው ለመስማት ቆርጦ ነው የመጣው መሰለኝ ወይ ይሰማል? ይዋል ተመልሻለሁ እንዴ? ካሎሪት ይሰማል? ተመልሻለሁ ወይ? ይቅርታ ተመልሳል። ጥያቄን እስካሁን ግልጽ አድርገውና ጥያቄን እስቲ ግልጽ አድርገው። በጣም ጥሩ። የኔ ጥያቄ ምን መሰለህ ማለት በእነሱ ሳይድ ማየው ነገር ምንድነው እኛ የሆነ ኖሮት ዲፌንድ እያደረግነው ነው የሚመስላቸው። ማለት ኖሮት ግን እየዋሽን አይደለም የለውም እያለን ነው አስመስለው የሚያወሩት። ማለት በሃይማኖት ደግሞ እስከሚገባኝ ድረስ አንድ ነገር እያለ ያንን ነገር የለም። ለምሳሌ አምላካችን ሰው ሆኗል። ሰው አልሆነም ብለን በጭራሽ አንከራከርም። ሰው ሆኗል በቃ። ይሄንን መካድ ከእምነት መውጣት ነው አይደል? ልክ ነኝ አይደል? ከእምነት መውጣት ነው። ልክ እንደዚሁም ደግሞ ቃል ስጋ ከመሆኑ በፊት ስጋ ከመሆኑ በፊት ወይ ደግሞ አብ ወይ መንፈስ ቅዱስ ቅድም ብሎ ይገለጸው ማለት ነው አካል አላቸው፣ ጾታ አላቸው። ይሄ ማለት የሚዳሰስ አካልና ወይ ደግሞ የአካላት ክፍላትና ጾታ አለው ብሎ መናገር ደግሞ ልክ እንደዛው የሌለ ነገር ስለሆነ ነው የምንከራከረው እንጂ ያለው ነገር አይደለም። እነሱ ጋር አሁን ይሄን ነገር ማየው አለው ብለው ካሰቡ መግለጽ ነው ያለባቸው በደንብ። እንደውም ለምሳሌ እጅ አለው ካለ እጁ ምን አይነት እንደሆነ በደንብ ማንበብ አለበት፣ መጠየቅ አለበት። እኛን ግን እጅ የለውም ካልን ምን አይነት እጅ አለው ብሎ አይጠየቅም። ምክንያቱም የለውም ብለን ነው ከመጀመሪያ የምናስበው። ስለ እጅ ሲወራ ስለ ቸርነቱ ስለ ሰጪነቱ ነው ከተባለ፣ ስለ አይን ተመልካችነቱ ነው ከተባለ የኛ እምነት አሜን ብሎ ነው መቀበል ያለባቸው። ወይ ደግሞ እንደዛ እንድናምን ይፈልጋሉ ማለት ነው። አግኝተኛል ይዋዴ? አዎ እሱን እኮ ነው የምንለው። ማለት ወይ ዘር እንዲህ ይሁንላችሁ ብለው አምላካችንን ለማሳመን ወይም እንደነሱ ለማድረግ የሆነ በአካል ክፍላቶች የተከፋፈለ ለማድረግ ነው ኦን ፐርፐዝ እየጣሩ ያሉ። ወይም ደግሞ የሆነ የነሱ ትምህርት ያሳፍራቸዋል ማለት። ኦኬ ለምሳሌ አንዱ እጅህ እኮ ተቆርጧል ሲባል ያንን ወይም ደግሞ እጅህ እኮ እየነደደ ነው ወይም ደግሞ ቤት እኮ እየተቃጠለ ነው ሲባል ያንተ ቤትም እኮ እየተቃጠለ ነው። እዛ መፍትሄው ይሄ ነው ማለት ቤትህ እየፈረሰ ነው ሲባል ያንተም እኮ እየፈረሰ ነው። በእኔ ቤት መፍረስ ያንተ ቤት አይገነባ ወይ አይተርፍ አይድንም። ቤትህን ማዳንና ከእሳት ማትረፍ ነው ያለብህ እንጂ ኦኬ ያንተም እኮ እየተቃጠለ ነው ሶዋት የኔ ቤት መቃጠሉ ያንተን ቤት ያተርፈዋል ያድነዋል? አያድነውም እኮ። ቤትህን ግን እንዴት ነው ማትረፍ የምትችለው? እንዴት ነው ማዳን የምትችለው ነው ጥያቄ። ስለዚህ እያደረጉ ያሉት ምንድነው? ፈጣሪያችሁ እኮ እንደዚህ ተብሏል ተብለው ሲነገር ኦኬ የእናንተም እኮ እንደዚህ አካላቶች አሉት። መልሱ የት አለ? ምንድነው? እቀበላለሁ ወይ አልቀበልም? ለመለኮት እንደዚህ ይገባዋል አይገባውም የሚለውም ጀስቲፋይ ማድረግ ትተህ የእናንተም እኮ አለው ወደ ማለት ነው እንዲህ የምትሄደው። ኦኬ እኛ ክርስቲያኖች ለመለኮት የለውም ስንል እንደው ያለው ቅድም እንዳልከው ዲፌንድ ለማድረግ አፍረንበት ምናምን አይደለም። ከምን አንጻር ነው? ከመለኮታዊ ባህሪያት አንጻር፣ መጽሐፍ ቅዱስ ላይ ከተገለጸው እውነት አንጻር፣ ከአባቶች አንጻር ነው ምንመዝነው ወይም ደግሞ ምንመለከተው ማለት። መጽሐፍ ቅዱስ እግዚአብሔር መንፈስ ነው ተብሎ ተነግሯል አይደለ? ለመንፈስ ደግሞ እጅ፣ እግር፣ አጥንት ምናምን ሊኖረው አይችልም። እጅ ከተባለ ኦፍኮርስ በቃ የሆነ እጅ አለ ማለት ነው። የሆነ ፊዚካል ነገር ነው። ስለ እጅ አውርተህ መቼስ ፊዚካል አይደለም ልትለኝ አትችልም። ኦኬ ስለ እጅ አውርተህ አይ ፊዚካል አይደለም ፊዚካል ያልሆነ እጅ ልትለኝ አትችልም። ምክንያቱም እጅ የተባለው ራሱ ቦታ በመያዙ የሆነ ቅርጽ በመኖሩ ነው አይደለ? እጅ ያስባለው እኮ
ቦታ እና የሆነ ቅርጽ ስላለው ነው እጅ የተባለው እንጂ ቅርጽ ባይኖረው እንትን ጣቶች ምናምን እንደዚህ የተከፋፈለ መልክ ባይኖረው ኖሮ የሆነ ስፔሲፊክ እጅ ተብሎ ሊለይበት የሚችልበት ምንም ምክንያት የለም ማለት ነው። ለምሳሌ እሳትን ብታዩ ወይም ደግሞ እሳት ብትመለከቱ የእሳቱ እጅ ተብሎ የሚነገርበት የሆነ አካል ክፍል የለውም እሳት። ኦኬ፣ ሁሉ መናው የሚያቃጥል ሁለመናው አንድ አይነት የሆነ አካል ነው የእሳትን ስትመለከቱት ማለት ነው አይደል? የእሳት አካሉ ወጥ የሆነ ከዛ ደግሞ ሁሉ አካሉ የሚያቃጥል ምናምን እንጂ የሆነ ፓርቱ እጅ፣ የሆነ ፓርቱ ፊት፣ የሆነ ፓርቱ እግር ምናምን ተብሎ የሚከፋፈል አይደለም ለእሳት ማለት ነው። በአንጻሩ ደግሞ ወፍን ወይም ደግሞ ላምን ምናምን ብትመለከቱ ከፊት ያሉት እጆች ከኋላ ያሉ እግሮች ይባላል። ከምን አንጻር? ቅርጽ ከመያዛቸው ቦታ ከመያዛቸው እና ከስራቸው አንጻር እንደዚህ ተብሎ ይገለጻሉ ማለት ነው። ከመለኮታዊ ለመለኮት ደግሞ እንደዚህ በአካላት ተከፋፍለው በፎርም ወይም ደግሞ በቅርጽ ተወስኖ የሚገለጽ በፍጹም አይደለም። በቅርጽ የሚወሰን በክፍል የሚከፋፈል መለኮት የለም። መለኮት የለም። ልክ አሁን እኛ ከእግራችን በታች ያለውን አሁን ከእግሬ በታች ያለው ምን እንዳለ ማየት አልችልም አይደል? ከእግሬ ስር ከስር ምን እንዳለ ማየት አልችልም። ልክ ፈጣሪም እንደዚህ በአካል ክፍላቶች ከተከፋፈለ የሆነ ክፍሉ የሚያይ የሆነ ክፍሉ የሚሰማ የሆነ ክፍሉ የሚራመድ ከሆነ ለምሳሌ ከእግሩ በታች ያሉትን ነገሮች ሊያያቸው ይችላል? አይችልም። ምክንያቱም እግሩ የሚያይበት ሳይሆን ምን የሚልበት ነው? የሚራመድበት ነው። በእግሩ ማየት አይችልም። ስለዚህ ከእግሩ በታች ያሉ ነገሮችን ማየት ይችላል? አይችልም። እንዴት ነው ማየት የሚችለው? አይችልም። ምክንያቱ አይኑ የለማ እዛ እግሩ ባለበት ቦታ አይኑ የለም። አለስ እግሩ ራሱ አይን ነው ከተባለ እግሩ ራሱ ማየት ይችላል ከተባለ ስለዚህ ሌላ ነገር ነው ማለት ነው። ምናልባት እያወራ ያለው ግልጽ ከሆነ ማለት ግልጽ ነው። ዮሐዴ በነገራችን ላይ አይደለም ስለ አምላክ ስለ መላእክትም ያላቸው ምልከታ እንትን አይመስለኝም ከሆነ ወይዘር ይሄ ሞዳሊስት የሆነ ፊዚካል ቢንግ ነው። ወይም ሞዳሊስት ማለት አካሉ እየለወጠ ለማየት ሲፈልግ ወደ አይንነት፣ ለመራመድ ሲፈልግ ወደ እግርነት፣ ወይም ለመስራት ሲፈልግ ወደ እጅነት ምናምን እንደዛ እየተቀያየረ ከሆነ ይሄ ራሱ ሞዳሊስቲክ የሆነ ወይም ደግሞ የሚለዋወጥ በአምላክነቱ መለዋወጥ የሚስማማ ያደርገዋል ማለት ነው። አይደለም። ሙሉ አካሉ እውቀት፣ ሙሉ አካሉ አይን፣ ሙሉ አካሉ ማለት አይን ሲባል መመልከት ማለት ነው። ሙሉ አካሉ ደግሞ ጥበብ የሆነ ነው ከተባለ በቃ ስፒሪት ኦኬ፣ መንፈስ ነው። በአካል ቅርጻት የተከፋፈለ አይደለም እየተባለ ማለት አላህ መንፈስ ብለው አይቀበሉም። አላህ ፊዚካል የሆነ አካል እንደሆነ ያምናሉ። ኦኬ፣ መንፈስ ካልሆነ በቃ ያለው ዕጣ ፈንታ ምንድን? ፊዚካል የሆነ ነገር። ፊዚካል ከሆነ ደግሞ ቦታ ይፈልጋል። ፊዚካል የሆነ ነገር ዊዝአውት ስፔስ ሊኖር አይችልም። ያለ ስፔስ ፊዚካል ቢንግ ኤግዚስት ሊያደርግ ስለማይችል ማለት። ስለዚህ በአላህ ዘንድ ስፔስም አለ። በአላህ ዘንድ ምን አለ? ቅርጽ አለ። በአላህ ዘንድ ግዘፍ አለ ማለት ነው። ከግዘፉ የተነሳም አርሹ ሲጢጥ የሚል ድምፅ ያወጣል ብለው ያምናሉ። ባይዘው አርሹ ሲጢጥ የሚል ድምፅ ያወጣል ከአላህ ክብደት የተነሳ ማለት እንዲህ ብለው ያምናሉ። እንዲህ ብለህ ካመንክ ደግሞ ይሄ ፈጣሪ ሳይሆን ፍጡር ነው። በቦታ የሚገደብ ከሆነ በቅርጽ የሚከፋፈል ከሆነ ፍጡር ሳይሆን ፈጣሪ ሳይሆን ፍጡር ነው። ይሄ 101% ልትቀበለው ይገባል ነው። አይ ቲንክ ማብራራት የሚፈልግ ወይም ደግሞ የሚችል ሰው ያለ አይመስለኝም። ሲሶ አመሰግናለሁ ዮሐዴ። እሺ ዮሐዴ፣ ሁላችንም አመሰግናለሁ ዮሐዴ። ወይ ይሰማል?
እንትን ይቅርታና አንድ የመጨረሻ እዚህ ጋር ሐሳብ እንትን እንድትል የመጨረሻ ነው። እንትን ኢቭን አይደለም ስለ አምላክ ቀርቶ ስለ መላእክትም ይመስለኛል አንደርስታንዲንጉ የተለየ ነው። ለምሳሌ አንድ ጓደኛዬ መብሎኛል፣ ሽንት ቤት ስንገባ ከውጪ ይቆማሉና እንዳያዩን ነው የሆነ በር ዘግተን ድምጽ አናሰማም ብሎኛል። ኢቭን መላእክትን እንኳን የሆነ የሚያየው አይናቸው በሆነ ነገር የሚጋረድ መሰለኝ ማለት የሆነ የሽንት ቤቱ በር ከተዘጋ አይሁም ነገር እንደዛ አይነት አንደርስታንዲንግ አላቸው ማለት አይደለም። የእግዚአብሔር ቀርቶ የመላእክቱ እንኳን አይን መንፈሳዊ አይን የሚባለው ይሄ የሚረዱት አይመስለኝም ማለት የሆነ ግዴታ በሩ መዘጋትና መከፈት አለበት እንዳያቸውና እንዳያቸው መሰለኝ አይደለም። የአምላክ ቀርቶ የመላእክቱን እንኳን የሚረዱት ፊዚካል በእንደኛ አይነት አይን መሰለኝ አይደለም። የሆነ ሽንት ቤት ካልዘጉት ያያቸዋል። ስለ መላእክት ያላቸውማ በጣም ፈኒ የሆነ አስተሳሰብ እኮ ነው። ሁላ ፊዚካል ነፍስ ምናምን ስጋና ነፍስ አላቸው ይመስለኛል። መላእክት ራሱ ይሞታሉ ብለው ነው የሚያምኑት። እና የሆነ መልአክ ራሱ ከመልአከ ሞት የሆነ መልአክ ሳይሆን መልአከ ሞት ራሱ ከሙሴ ጋር ተደባድበዋል እና በቦክስ መቶት ሙሳ ወይም ሙሴ በእኛ እንደማለት ነው። ከሱ ጋር ተደባድበው አይኑን በቦክስ መቶት አፍርጦት ነበር አይኑን እና አይኔን መታን ብሎ ወደ አላህ ሄዷል። መልአከ ሞት ራሱ ማለት ነው። ጀስት እንዲህ አይነት በጣም ፈኒ የሆኑ ትምህርቶች ናቸው ያላቸው በእስልምና ላይ በመላእክት ማለት ነው። ጀስት አስበዋል ከመልአክ ጋር ተደባድበህ አይኑን በቦክስ መተው ሪፖርት ሄዶ እንደዚህ መታኝ እኮ እያለ እያለቀሰ ሲሄድ መልአክ አስበው ሄደህ ገለኸውና ተብሎ ማለት ነው። አይ አሁን አልሞትም ብሎ በቦክስ መቶ ልኮታል። እና ልክ እንደዚህ ፊዚካል ቢንግ አድርገው ነው የሚያስቧቸው። የሆነ ዞር በልልኝ አንዴ የሆነ ሰዓትም ከአልጋው ስር የሆነ ውሻ ተቀምጦ እና የሆኑ ስዕላቶችም ነበሩና ውጭ ቆሞ እየጠበቀው ነበር መሐመድን እና ለምን አትገባም እንዴ ምናምን አለው መሐመድ ማለት ነው ጅብሪል። ከዛ አይ ቤት እኮ ውሻና የሆነ ስዕል ስላለ ውሻና ስዕል ካለ ደግሞ መግባት አንችልም ብሎ ውጭ እንደጠበቀው ምናምን ይናገራል። ኖ ስለ መላእክት መረዳታቸው ይህን ያክል የወረደ ነው ለማለት ነው። በአምላክና በመላእክት መካከል በእኛ አሁን ይወለ እግዚአብሔር ቃል ማለት ነው ስጋ ከመሆኑ በፊት የሚነገረው የመለኮት ነው። ልክ ስለ አብ እንደምናወራው ወይ ስለ መንፈስ ቅዱስ እንደምናወራው ነው የምናወራው። ለምን አብም መንፈስ ቅዱስም ገንዘብ አላደረጉትም ሰውነትን። ስለዚህ እኛውን ቅድም ልጁ ምን ሸማቀቅበት መስሎት ሲያወራ ነበር። ለዛም ነው ስድቡን ያቆም ያልኩት አንዳንድ ነገር ሲቀጥፍ እንጂ እኔ ጌታ ኢየሱስ ክርስቶስ ሰው መሆኑን ምንም አልክድም። ተሰቀለ ስል እኮ የተቸነከረው እጁን ነው ሌላ ነገር አይደለም እኮ እጅ አለው ማለት ነው። ነገር ግን ያሃ ገንዘብ ያደረገው ነው ሰው በመሆኑ ያደረገው ነው ብዬ ነው እንጂ ማምነው ከመጀመሪያ ቃል ስጋ ከመሆኑ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ከማለቱ በፊት አለው ብዬ አላምነው። እነሱ አሁን እያሉ ያሉት ሙስሊሞች ማይገባቸው ነገር ምንድነው መሰላችሁ? እኔ እንደምረዳው ማለት ነው ቃል ራሱ በቃ እንደዚሁ የሚዳሰስ ነገር አለው፣ የሚጨበጥ ነገር አለው፣ በቦታ የተገደበ ነው የሚሉት ስለ ቃል እያወሩ ነው። እኛ ተራመደ፣ በላ፣ ጠጣ፣ ሞተ፣ ተነሳ፣ ተቀበረ ስንል ቃል ስጋ ከሆነ በኋላ ያለውን ነው። ስለዚህ ሁለቱ በጣም ልዩነት አለው ማለት ኮምፕሊት ልዩነት አለው። አሁን መላእክቶቹ ልብ በል አሁን በመጽሐፍ ቅዱስ ለምሳሌ ለዮሴፍ ይላል በህልም ታይቶት ነገረው ይላል። መላእክቶቹ ምን ያህል ረቂቅ እንደሆነ ነው ማለት ህልሙ ላይ ዮሴፍ ህልም ውስጥ ገብተው እናቱና ልጁን ይዘህ ሂድ ብለው መናገር የሚችሉት ለነሱ ግን ከሽንት ቤት በር ላይ አያልፉም ማለት በሩ ነው የሚጋርዳቸው ማለት ምን ያህል ይሄ ያረዳድ ይሄ መንፈሳዊ ያረዳድ ጉዳይ የሆነ ጠለቅ ያለ ነገር መሆኑን መረዳት ያስፈልጋል። ሌላም ቦታዎች ላይ መላእክት አንዱ መልአክ ተገለጠ ምድር ሙሉ አበራች ይላል። ምን ያህል ረቂቅ እንደሆኑ መረዳት አያቅተንም እኛ። ለነሱ ግን በቃ በር ላይና በሩን ከዘጋህበት በር ላይ ቆሞ ሊያይ አይችልም። እንደውም እዛው ካደርክ እኮ በቃ ያይህም ማለት ነው። እዛው ነው በቃ የሚያደርግ ቁጭ ብሎ እስክትወጣ ምንም የሆነ ሴንስ ማይሰጥ ነገር ነው። አንተ የመላእክት በጣም እሱማ አቶ እንደው እነሱስ ፍጡራን ናቸው። አላህ ራሱ መቼ ይገባል እዛ? አይ እንደዚህ አይነት ቦታዎች ምናምን ኃጢአት ራሱ ለመስራት ከፈለክ እዛ ከሆንክ የሚያይ ራሱ አይመስለኝም። እና እንደዚህ አይነት ነገሮችን አላህ አይገባም። እንኳን መላእክት ራሱ መላእክትማ እንዳልኩ ነው ግዘፍ ምናምን አላቸው ብለው ይሞታሉም ነፍሳቸውም ይወጣል ምናምን አይነት ነገር ብለውም ስለሚያስቡ
ኤክስፔክትድ ነው። እንትን ፈጣሪ ብለው የሚቀበሉት አካል ራሱ እንደዛ ነው የሚያምኑት እነሱ የሆነ ሽንት ቤት የማይገባ ምናምን አይነት ነገር እና ከዛ አንፃር የሚታይ ነው። ኤኒዌይስ መንገድ እየወጣው ነው። ሰላም ዋሉ። ዮሐንስ ሰላም ነው። እንዴት ነህ? ሳሚሻ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም ነው አለ። አሁን ችግሩ እኮ መሰለህ በእስልምና ውስጥ መንፈስ የሚለው ቃል ኮንሴፕቹዋሊ ነው ያለው። አሁን ለምሳሌ ጅብሪል መንፈስ ነው ይላሉ፣ ግን ለመሐመድ ተገልጦ አካሉን አጥቦ ምናምን አሳየው ብለው ነው የሚያምኑት። መንፈስ የሚባል ነገር የለም። አሁን ካስተዋላችሁ አላህ ከአርሽ በላይ ነው የሚል እምነት አላቸው። ሚኒንግ ሰው አላህን የማያየው መንፈስ ስለሆነ አይደለም። አላህ መንፈስ አይደለም። አላህ የማያየው በጣም ከፍ ስላለ ነው። ሊትራሊ የዋሃቢዮች እምነት ነው። በጣም ሩቅ ስለሆነ የተቀመጠው ለዛ ነው የማይታየው እንጂ መንፈስ ስለሆነ አይደለም። ሲጀመር አላህ መንፈስ አይደለም። ሶ በዋሃቢዮ ኮንሴፕሽን ኤቭሪቲንግ ኢዝ ማተር። ያው እንደዚህ ምድር ላይ እንዳለው ዓለም ያለ ማተር ባይሆንም ማተር የሆነ ማቴሪያል ነገር ነው። ለዛ ነው አሁን የሙሳ ዓለም ታሪክ ስታነቡላቸው ፈጣሪ ወርዶታል ለምን አልረገጠው ምናምን ይሏቸዋል። ለምን ማተር ነው ብለው ነው የሚያምኑት። እዚህ ምድር ላይ እንዳለ እንደ ፍጡራን ማተር ባይሆንም የሆነ ለየት ያለ ማተር ነው ብለው ነው የሚያምኑት። ለዛ ነው እላይ ነው ያለው። ስለዚህ የማይታየው አላህ በጣም ሩቅ ስለሆነ ነው እንጂ መንፈስ ስለሆነ አይደለም። ሲጀመር አላህ መንፈስ አይደለም። ለዛ ነው ወሃቢያ ጣዖት አምልኮ ነው፣ ሊትራል ጣዖት አምልኮ ነው የምንለው። ማለት እንዴ ልበላችሁ፣ ኦብቪየስሊ ጠቅላላ እስልምና ጣዖት አምልኮ ነው ከያህዌ ውጪ ያለ ሃይማኖት ስለሆነ ማለት ያህዌን ስለማያመልክ እስልምና ከናካቴው ጣዖት አምልኮ ነው። አላህ መንፈስ ነው ይበሉም አይበሉም። ነገር ግን ወሃቢያ ፓርቲኩላርሊ የበለጠ ጣዖት አምልኮ ነው። ለምንድን ከክፍለ አካላት የተዋቀረ አምላክ ነው የሚያመልኩት። ኮምፖዝድ የሆነ ጣዖት አካል ነው የሚያመልኩት። ያ ደግሞ ጣዖት ነው። አያችሁ፣ ከተለያዩ ነገሮች ኮምፖዝድ የሆነ ነገር ነው። በክርስትና ውስጥ እንደዚህ አይነት ነገር የለም። እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና መንፈስ ይሰግዱለታል ይላል። ያ መንፈስ ደግሞ ሰማይና ምድርን የሞላ መንፈስ ነው። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 24 ላይ ሰማይና ምድርን የሞላ ሆነ አይደለሁም ምን ይላል እግዚአብሔር። ስለዚህ እግዚአብሔር አምላክ ሰማይና ምድርን የሞላ መንፈስ ነው። ሰማይና ምድርን የሞላ መንፈስ እንዴት ነው ክፍለ አካል ሊኖረው የሚችለው? ሊትራሊ እኮ በሁሉ ቦታ አለ። እንዴት ነው እጅ እግር ሊኖረው የሚችለው? ሰማይና ምድርን የሞላ መንፈስ የሆነ አምላክ እኮ ነው። ይኸውላችሁ ጌታችን ኢየሱስ ክርስቶስ ወይም ወልድ ከአንዱ መለኮት አንደኛው አካል በስጋ ስለመጣ ነው እጅ እግር ያለው። ኦኬ፣ ይሄ ከመለኮቱ ጋር የተዋሃደው ሰውነት ነው እጅ እግር ያለው እንጂ መለኮቱ ራሱ አይደለም። ይኸውላችሁ እኛ መለኮት ከስጋ ጋር ተዋሃደ ብለን እናምናለን። መለኮትና መለኮት አይደለም የተዋሃደው፣ ወይም ስጋና ስጋ አይደለም የተዋሃደው፣ መለኮትና ስጋ ነው። ስለዚህ ሁለት የተለያዩ ባህሪያት ናቸው የተዋሃዱት። ኦኬ፣ ስለዚህ ይሄኛው ሰውነት የሚባለው ባህሪ መለኮት ከሚባለው ባህሪ ይለያል። ይሄኛው ሰውነት የሚባለው ባህሪ እጅ እግር ያለው የሚዳሰስ የሚጨበጥ ነው ሰውነት የሚባለው ባህሪ። መለኮት የሚባለው ባህሪ ግን ሰማይና ምድርን የሞላ ሊዳሰስ ሊጨበጥ የማይችል በቦታ የማይገደብ በጊዜ የማይገደብ መንፈስ የሆነ ባህሪ ነው። እጅ እግር የለውም። እግዚአብሔር እጅ እግር የለውም። አብም ወልድም መንፈስ ቅዱስም። ወልድ ሰውነትን የራሱ ስላደረገ እንጂ በመለኮቱ አይታይም፣ አይዳሰስም፣ አይጨበጥም። እጅ እግር የለው ረቂቅ መለኮት ነው። ልክ እንደ አባቱ ልክ እንደ መንፈሱ። ስለዚህ የዋሃቢያን ፓጋኒዝም ወደ ክርስትና ለማስጠጋት የሚደረገው ጥረት ዝም ብሎ ተረት ይሆናል ማለት ነው። ተረት ይሆናል። ስለዚህ መንፈስ የሆነውን ሰማይና ምድር ሊትራሊ ሰማይና ምድርን የሞላ መለኮት ምን አይነት እጅ እግር ነው ሊኖረው የሚችለው? ምን አይነት እጅ እግር? እስቲ ቆይ እጁ የት ነው የሚሆነው? ነንሴንስ። ሰማይና ምድርን የሞላ በዲቫይን ሲምፕሊሲቲ አንደርስቱድ የሚደረግ አንድ ወጥ የሆነ ዘላለማዊና ረቂቅ የሆነ መንፈስ የሆነ ባህሪ ነው መለኮት። ከተለያዩ ነገሮች ኮምፖዝድ አይደለም፣ ከተለያዩ ነገሮች የተቀጣጠመ አይደለም። አንድ ወጥ ባህሪ ነው። አንድ ወጥ ባህሪ ነው እንጂ ከተለያዩ ነገሮች የተዋቀረ መለኮት አይደለም፣ ወይም ባህሪ አይደለም። ዮሐንስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24 እንዲሁም ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24። ዮሐንስ ወንጌል ምዕራፍ 4 በደንብ ያዙ። እነዚህ ጥቅሶች ላይ በጣም ወሳኝ ጥቅሶች ናቸው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24፣ ከዛ ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24። ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ማለት ነው። ኦኬ። ስለዚህ እግዚአብሔር እንደዚህ ነው። ይሄንን ደግሞ ከአባቶች ኦቨር ኤንድ ኦቨር ሊትራሊ ከአባቶች ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር አጌን ላሳያችሁ እችላለሁ።
ማለት ኮንሴንሰስ ነው። ኮንሴንሰስ ነው ይሄ ልንገራችሁ። ሊትራሊ አባቶች እግዚአብሔር መንፈስ እንደሆነ በሰማይና ምድር የሞላ እንደሆነ ረቂቅ እንደሆነ በጊዜና በቦታ እንደማይገደብ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር አገን ያስተማሩት። ኦኬ እሱ ባገዛዝ ነው። ኤጂቱ ባገዛዝ ነው። ሰውን በመልካችን እንደ አምሳችን እንፍጠር ሲል ቀጥሎ በሰማይና በምድር ባሉ ፍጥረታት ሁሉ ይግዙ ይላል። ሶ ባገዛዝ ነው። ባገዛዝ ነው። ኦኬ ስለዚህ መለኮት እንደዚህ ነው። አያችሁ። ለዛ ነው አሁን ጌታ ዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው። አላያችሁ። በምድር እያለ እንኳን በሰማይም አለው እያለ ለምን? በመለኮቱ ሰማይና ምድር የሞላ ነው። ስለዚህ ያ መለኮታዊ ባህሪ ከአብ ጋር አንድ የሆነበት ከመንፈስ ቅዱስ ጋር አንድ የሆነበት መለኮታዊ ባህሪው በምድር ላይ አለ። አዎ በምድር ላይ አለ፣ በሰማይም አለ። ሶላት በምድር እያለ እንኳን በሰማይም አለው ሊል ይችላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ማለት ነው። እንዲሁም ራእይ መጽሐፍ ምዕራፍ 1 ስትመለከቱ ሐዋርያው ዮሐንስ ጌታም በሰባቱ መቅረዞች መካከል ሲመላለስ ያየዋል። ከዛ ቁጥር 20 ላይ ስትመለከቱት የሰባቱን ከዋክብትና የሰባቱን መቅረዞች ሚስጥር እነግርሃለሁ ይለዋል። ሰባቱ ከዋክብት ሰባቱ የአብያተ ክርስቲያናት መላእክት ናቸው ወይም ደግሞ ሊቀ ጳጳሳት ናቸው ካለ በኋላ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይለዋል። ኦኬ ሰባቱ አብያተ ክርስቲያናት ናቸው ይለዋል። ይሄ ምን ማለት ነው? ጌታ በሰባቱ አብያተ ክርስቲያናት መካከል ነው የሚመላለሰው። አያችሁ፣ በአንድ ጊዜ በሰባቱም አብያተ ክርስቲያናት መካከል አለ። ለምንድን ከተባለ ይሄንን ማቴዎስ ወንጌል ምዕራፍ 18 ከቁጥር 19 እስከ 20 ላይ ይነግሩናል። ሁለትም ሶስትም ሆናችሁ በምትሰበሰቡበት እኔ በዚያ አለሁ ብሏል። ተመልከቱ፣ እኔ በዚያ አለሁ ብሏል። ኦኬ ምን ማለት ነው? በኤክሌሲያው መካከል ጌታ አለ። ሁለትም ሶስትም ሆናችሁ በምትሰበሰቡበት እኔ በዚያ ያለው ማለት በኤክሌሲያው በቤተ ክርስቲያን መሃል እኔ ያለው ማለት ነው። which means በቦታ አይገደብም። ተመልከቱ፣ በቦታ አይገደብም። የተለያየ ቦታ ክርስቲያኖች በኢየሱስ ስም ቢሰበሰቡ ኢየሱስ በመካከላቸው አለ። ኦኬ ሁለትም ሶስትም ሆናችሁ በስም ብትሰበሰቡ ማለት እኮ በጉባኤ ብትሰበሰቡ ማለት ነው። በኤክሌሲያው ብትሰበሰቡ ማለት ነው። በኤክሌሲያው ብትሰበሰቡ፣ በቤተ ክርስቲያን ብትሰበሰቡ እኔ በዛ አለው። ለምን? ኢየሱስ በሁሉ ቦታ ይገኛል፣ በቦታ አይገደብም። ራእይ 1 ላይ የምንመለከተው ይሄንን ነው። ራእይ 1 ላይ በሰባቱ አብያተ ክርስቲያናት መካከል ሲመላለስ አየው። በሰባቱ መቅረዞች መካከል ሲመላለስ አየው። ከዛ በኋላ ትርጓሜው ሲነገረው ቁጥር 20 ላይ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይለዋል። which means ኢየሱስ በአብያተ ክርስቲያናት መካከል አለ፣ ፕሬዘንት ነው። ለምንድን? ሁለቱም ሶስትም ሆናችሁ በምትሰበሰቡበት እኔ በዚያ ያለው ብሎ ተናግሯል ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ። ስለዚህ ኢየሱስ በቦታ አይገደብም። ምን ማለት ነው ይሄ? መለኮት እጅ እግር የለውም። መለኮት አይዳሰስም፣ አይጨበጥም፣ በቦታም አይገደብም። ሰማይና ምድርን የሞላ በሁሉ ቦታ ያለ የማይታይ የማይዳሰስ ዘላለማዊና ረቂቅ መንፈስ የሆነ ባህሪ ነው። አያችሁ፣ ሶታት ሳይታይ ሳይዳሰስ ሳይጨበጥ በሁሉ ቦታ በአንዴ ሊገኝ ይችላል። በሰባቱም አብያተ ክርስቲያናት መካከል በአንዴ ሊገኝ ይችላል። ይሄ ሊገኝ ይችላል። መለኮት እንደ መለኮት አይታይም፣ አይዳሰስም፣ ረቂቅ መንፈስ የሆነ ባህሪ ነው። ዘላለማዊ የሆነ ባህሪ ነው። ኦኬ ጌታ በመለኮቱ በስጋው በአባቱ ቀኝ ነው ያለው። ስጋ አርጎ በአባቱ ቀኝ ተቀምጧል። ግን በመካከላቸው እኖራለሁ ብሎ ተናግሯል። ደግሞም በመካከላቸውም ተገኝቷል። ራእይ ላይ እንደምናየው እንዴት? በመለኮቱ ስጋው በሰማይ ቢሆንም ከስጋው ጋር የተዋሃደው መለኮት ግን በሁሉ ቦታ አለ። ዳትስ ዋይ በአብያተ ክርስቲያናት መካከል ሲመላለስም ወይ ደግሞ እንደሚገኝ የተገለጸው ራእይ 1 ላይ ማቴዎስ ወንጌልም ምዕራፍ 18 ላይ እንደሚኖር የታየው። ስለዚህ መለኮት አይዳስም፣ አይጨበጥም፣ በሁሉ ቦታ የሚገኝ መንፈስ የሆነ ረቂቅ ባህሪ ነው። ይሄን ለማለት ነው። ካረዘምኩባችሁ ሶሪ። የጠቀስኳቸውን የመጽሐፍ ቅዱስ ክፍሎች ሪኮርድ አድርጉ፣ ያዙ። አንድ ሚዩት አድርጊ ኩኩሻ። አንዴ ደግሞ ቪዲዮቼ አሁን እኛ መለቃቸው ቪዲዮች እየታዩ አይደለም። አንድ ኩኩሻ ሚዩት አድርጊ። ኩኩሻ ሚዩት አድርጊ። መለቃቸው ቪዲዮች እየታዩ አይደለም። ከኔ ቪዲዮች እዚያ አይዛያ ፎርቴት አፖሎጄቲክስ ላይ ከኔ ቪዲዮች ያላያችኋቸውን ቪዲዮች ካሉ ላይክ ሪፖስት ያላረጋችኋቸው
ፌቨራይት ያላደረጋችኋቸው ቪዲዮዎች ካሉ ሁሉንም አድርጓቸው በተቻለ መጠን። በቃ ያላያችሁት ቪዲዮ ካለ ላይክ፣ ሼር፣ ሪፖስት፣ ፌቨራይት፣ ላይክ፣ ሼር፣ ሪፖስት፣ ላይክ፣ ፌቨራይት እና ሪፖስት፣ ላይክ፣ ፌቨራይት፣ ሪፖስት አድርጉኝ። ኧረ አላኮረፍኩም። ኦኬ ኦኬ። ኧረ ኩርፍ ያልከኝ መስሎኝ ነው ፖል ስቱደንት ቶ ሶ ያላያችሁት ቪዲዮ ካለ እየታየ ስላልሆነ ቪዲዮ የኔ ቪዲዮዎች እየታዩ ስላልሆነ ያላያችሁትን ቪዲዮ በሙሉ እንድታግዙኝ ብዬ ነው። ላይክ ሼር፣ ላይክ ፌቨራይት እና ሪፖስት፣ ላይክ ፌቨራይት እና ሪፖስት አርጉ። ያላያችሁትን ቪዲዮ በሙሉ በተለይ ትንንሽ ቪዲዮ ያላቸውን ደግሞ ጥሩ ርዕስ ያላቸው አሁን ለምሳሌ ፒን የተደረገው 3ኛ ቪዲዮ አለ። ራእይ 1 የክርስቶስን አምላክነት አያሳይም ምን የሚል ፒን የተደረገ ቪዲዮ አለ። 3ኛው ቪዲዮ ራእይ 1 የክርስቶስን አምላክነት አያሳይም ምን የሚል 3ኛ ቪዲዮ አለ። ፒን ከተደረጉት 3ኛው ቪዲዮዎች የኔ አካውንት ላይ ፒን ከተደረጉት 3ኛው ቪዲዮዎች እሱ 2000 ምናምን ቪው ነው ያለው ገና ነውና ግን በጣም ወሳኝ ርዕስ ነው። ስለዚህ እሱን በጣም ፒን የተደረገውን 3ኛውን ቪዲዮ እና ሌሎቹንም በቃ ያላረጋችኋቸውን በሙሉ ሪፖስት፣ ላይክ፣ ፌቨራይት በተለይ ሪፖስት እና ላይክ ፌቨራይት በቃ አው ሪፖስት እና ላይክ ፌቨራይት ብታርጉ ማለት ነው እንድንተባበር። ተባረኩ። ኦኬ ሳሚሻ በጣም ቴንኪው። ሁላችሁንም በጣም እጅግ አድርገን እናመሰግናለን። ሄኖክ የምትለን ነገር ካለ ለመስማት ዝግጁ ነን። ካልሆነ ወደ ምሳ ሰዓት እንሄዳለን። ሄኖክ የምትለን ነገር አለ? አይ ሰላም ናችሁ? እንዴት ናችሁ? አይ ጥሩ ትምህርት ነው። ምንም የለም። እሺ ቴንኪው ሄኖክ። ኦኬ አመል ኦኬ። እኔ ሁላችሁንም ቴንኪዩ። ሳሚ ቴንኪዩ። ያዴ ቅድም ነበር በጣም እናመሰግናለን። ሌሎቻችሁም ታፕ ኮፒ ሊንክ ሼር ስታደርጉ የነበረ በሙሉ በጣም እናመሰግናለን። ያው ሙስሊሞች ገብተው እምነታቸውን ቢሞግቱ ደስ ይለኝ ነበር፣ ግን ያው ራሱ ምንም ክርስትናን ሳያነሱ የራሳቸውን የእስልምናን ትምህርት ብቻ የእስልምናን ፈጣሪ ብቻ እንዲሞግቱ ጥሪ አቅርቤ ነበር። በዛ ጉዳይ መጥቶ አይ የኛ ምንም አናፍርበትም እኛ ምናምነው እምነት ይሄ ነው ብሎ ራሱ እስልምና ምንም አይነት በቃ በራሱ ቆሞ ማለት ነው የእናንተ ክርስቲያን እንደዚህ ነው እንደዛ ነው ሳይል እስልምና በራሱ ትምህርት ብቻ የሚሞግት ሙስሊም ካለ ብዬ ጥሪ አቅርቤ ነበር። ያው ሊመጣ አልቻለም። አት ኤኒ ታይም ሲመጣ ግን እኔ ዌልካም እላለሁ። በጣም በቃ ማለት እኛ ምናምነው ፈጣሪ ይሄ ነው ብሎ የሚያስረዳ የሚሞግት የሚከራከር ሙስሊም መምህራኖች ካሉ ዌልካም። እንደዛ ነው መሆን ያለበት ጋይስ። እስቲ እንደዛ አይሻልም? እስቲ ሐሳብ ስጡበት። እንደዛ ቢሆን ምን ትላላችሁ? ስማም ቀለጥኩ እኮ ድካም ይቀጥ። እንደዛ ቢሆን በጣም አሪፍ ነው። ራሱ እስልምናን ብቻ ራሱ ክርስቲያኖች የራሳችን ማስረጃ ይጠቅሰናል። የራሳችን የምናስረዳው የራሳችን መጽሐፍ፣ የራሳችን አባቶች ትምህርት፣ የራሳችን ነገር የራሳችን ብቻ ጠቅሰንት እንደምንል እኛም ምናምን ይሄ ነው ብሎ የሚሞግት የሙስሊም መምህር ካለ ቢመጣ ይኸው ክፍት ነው ቤቱ። ኦኬ እስልምናን ተወነው ጾታው ላይ ምን አላችሁ? ጾታ የለውም ማለት ጾታ የለውም ማለት እኛ እኮ እንትን ወይ ፋሲዬ ጾታ የለውም ማለት ነው እኮ። ግን እስልምና እስቲ ምክንያቱም እየተገለጠ ያለው ማስረጃ ውሸት ይሁን እውነት ይሁን እስቲ ግቡና ሞግቱ። ሲሲዬ ሰላም ክርስቶስ ይብዛላችሁ። በዚህ አጋጣሚ ማለት ነው አንድ አድቨርት መስራት የምፈልገው ነገር አለኝ። ወንድማችን ወይም መምህራችን ጳላዲዮስ በጣም የምንወደውን በእንተ አሕዛብ የሚለውን መጽሐፍ አፕ አድርጎታልና ሄኒዬ አንተ ጋር ይኖራል። በእንተ አሕዛብ እስኪ ከፍታ አሳያቸው እየገቡ ዳውንሎድ እንዲያደርጉት ማለት ነው።
ወይም ደግሞ ቻናሉን አሳያቸውና የቲጂ ቻናሉን እዛ ውስጥ እየገቡ ዳውንሎድ ያድርጉ። አይ ስልኩ ላይ ስልኬ ላይ ነው ያለውና ማሳየት አልችልም። እንግዲያውስ ጳላዲዮስ 19 ከታች ጽፍላችኋለሁ። እዛ ውስጥ እየገባችሁ በእንተ አህዛብ የሚለውን መጽሐፍ በነፃ ተጠቀሙ ብሏል እና እያነበባችሁ መርምሩ፣ ያሉትን እውነታዎች ወቁ እና ሲሲያውን በተናገርከው ላይ ደግሞ ሐሳብ አለኝ። አዎ እስኪ ግቡና መጽሐፍ ቅዱስን ሳይነኩ በራሳቸው መጽሐፍ ላይ ቆመው እኛም ጥያቄ እንጠይቃቸው ይመልሱልን። በራሳቸው መጽሐፍ ላይ ቆመው ክርስትና በዚህ በዛ ሳይሉ ስድብ የሌለው ምን የሌለው ጽድት ያለ ውይይት ያድርጉ ከኛ ጋር እና አመሰግናለሁ። ሲሲ ቴንክ ሳሚዬ፣ ሁላችሁ ቴንክ ዩ። ሳሚዬ እስኪ የጳላዲን ቻናል ማሳየት የምችል ከሆነ አሳያቸውና እየገቡ እዛ ውስጥ በእንተ አሕዛብ የሚለውን መጽሐፍ ዳውንሎድ ያድርጉ። እሺ ማሳየት የሚችል ሰው ካለ እንግዲህ ወይ ሌላ ጊዜ ሁለት ስልክ ያለው ሰው ሲገባ እናሳያለን። እኔ አሁንም በዚህ አጋጣሚ ከታች ያሉ ሙስሊም እህትና ወንድሞቼ ይሄ እኔ መስማት ስለምፈልግ ነው፣ ማወቅ ስለምፈልግ ነው። ራሱ እስልምና ምንም አይነት ለምሳሌ በቃ የራሳቸውን አምላክ ዲፌንድ በራሳቸው መጽሐፍ በራሳቸው እንትን እኛ የምናመልከው አምላክ ይሄንን ነው። ከዚህ አንፃር እስቲ የኛንና የኛም በእኛ ሞግቱ የሚል እኔ ደክሞኛል። ኤኒዌይ እንደዚህ ናሽ። ኤኒዌይ ቻው በሉ እስቲ በኋላ እስክንገናኝ ድረስ መልካም